ሜሊ ወይ ዲና ሰላም ነው አለ እንደማን እየሰራ ነው? ምን እዚህ እኮ ባዛር ይዘጋጃል ተብሎ ለዛ እኮ አንዳንድ ስራ እየሰራው ነው። የምን ባዛር እንዴ? ሮቤ ደብረ ምሕረት ቅዱስ ሚካኤል ይሄንን ህንጻ ለማስፈጸም ከግንቦት 9 እስከ ግንቦት 14 ድል አድርጎ እኮ ባዛር ደግፏል። ከግንቦት 9 እስከ ግንቦት 14 አዎ በዚህ መልኩ በሮቤ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አማካኝነት እየተገነባ የሚገኘውን ይህንን የገበያ ማዕከል ለማጠናቀቅ ይረዳ ዘንድ ከግንቦት 9 እስከ ግንቦት 14 ድረስ ታላቅ መንፈሳዊ የልማት ባዛር በሮቤ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አማካኝነት እየተሰናዳ ይገኛል። ታዲያ እርሶም የመላኩ የቅዱስ ሚካኤል ወዳጆች በሙሉ ይህንን መረጃ ለጓደኞቹ፣ ለቤተሰቦ፣ ለአጋር ወዳጅ ዘመዶ በሙሉ እያጋሩ በዚህ ታሪካዊና ልማታዊ ባዛር ላይ በዚህ የቤተ ክርስቲያንን የገቢ ችግር በዘላቂነት ይፈታል ተብሎ እየተገነባ በሚገኘው የገበያ ማዕከል የማጠናቀቅ ስራ ላይ የበኩሎን አሻራ ያኖሩ ዘንድ በመላኩ በቅዱስ ሚካኤል ስም ተጋብዘዋል። ከግንቦት 9 እስከ ግንቦት 14 የሮቤ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን እያሰናዳ በሚገኘው መንፈሳዊ የልማት ባዛር ላይ በፍጹም አይቀርም። በመላው ዓለም ላይ ያሉ የሮቤ ልጆች የተጋበዙበት ባዛር እና ሄዳ ተዘጋጅ በለኛ ተዘጋጅ እንጂ ቻው